የቼልሲዎች ክብር ዜማ ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። በተለይ ከዝውውር ጋር በተያያዘ ቼልሲ ቤት በርካታ ዜናዎች መሰማት ጀምረዋል። አሁን ላይ እንግዲህ በስፋት እየተዘገቡ ያሉ መረጃዎችን የማቀርብላችሁ ይሆናል። እንደዚሁም ከጉዳት ጋር በተያያዘም እንደዚሁ የሚነሱ መረጃዎች ይኖራሉ። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የኢስቲቫኦ ዊሊያንን ጉዳይ እንመልከት። በቅድሚያ የስፔኑ ኃያል ክለብ ባርሴሎና ኢስቲቫኦ ዊሊያንን የማስፈረም ፍላጎት እንዳለው እየተገለጸ ይገኛል። በክረምቱ የዝውውር መስኮት እንግዲህ ባርሴሎና የቼልሲን ወጣት ተጫዋች እንግዲህ ኢስቲቫኦ ዊሊያንን ለማስፈረም እንግዲህ ለቼልሲ ጥያቄ ሊያቀርብ እንደሚችል እንግዲህ አሁን ላይ በስፋት እየተዘገበ ይገኛል። ባርሴሎና እንግዲህ ይህንን ወሳኝና ወጣት ተጫዋች በማስፈረም ከላሚ ያማል ጋር በማጣመር በአውሮፓ እጅግ ዝነኛና እንደዚሁም አስፈሪ ጥምረት ያለው ክለብ ለመመስረት ማቀዳቸው ነው አሁን ላይ እየተዘገበ የሚገኘው። ቼልሲ እንግዲህ ልጁን ለባርሴሎና ይሸጠዋል የሚለው ጉዳይ አጠያያቂ ነው። ነገር ግን አሁን እየወጡ ባሉ መረጃዎች መሰረት እንግዲህ ባርሴሎና የኢስቲቫኦ ዊሊያን ፈላጊ መሆኑንና በክረምቱ የዝውውር መስኮት እንግዲህ ተለቅ ያለ ዋጋ ለቼልሲ በማቅረብ ልጁን ወደ ባርሳ ለማስኮብለል ዝግጅት እያደረገ እንደሆነ እየተገለጸ ይገኛል። እንግዲህ በቀጣይ ኢስቲቫኦ ዊሊያንን በተመለከተ የሚኖሩ መረጃዎችን ተከታታይ የማቀርብላችሁ ይሆናል። በተለይ አሁን ላይ በቼልሲ ቤት በቂ የመሰለፍ ዕድል እየተሰጠው ባለመሆኑና እንደዚሁም ከአሰልጣኝ ሊያም ሮዚነር ጋር ያለውም ቅርበት ያናህል በመሆኑ ኢስቲቫኦ ዊሊያን ወደ ባርሳ ሊሄድ የሚችልበት ዕድል ሊኖር ይችላል እየተባለ ነው። ለቼልሲ የሚመጥን በቂ ዋጋ የሚያቀርብ ከሆነም ቼልሲ ልጁን ሊለቀው ይችላል የሚሉ መላምቶችም እየተሰነዘሩ ይገኛሉና እንግዲህ አሁን ላይ ባርሴሎና የልጁ ፈላጊ ሆኗል። ቼልሲ የሚሰጠው ምላሽ ምንድነው የሚለው ነገር በቀጣይ የሚታይ ይሆናል። ሌላው በቼልሲ ቤት የተሰማው የቼልሲ ደጋፊዎችን የሚያስደስተው ዜና ኮልዊል ወደ ሜዳ መመለሱ እየተነገረ ይገኛል። የቼልሲ ወሳኝ ተከላካይ የሆነው ኮልዊል ላለፉት 7 እና 8 ወራት ጉዳት ላይ እንደነበረ ይታወቃል። አሁን ግን ከጉዳቱ አገግሞ ብቻውን ልምምድ መስራት መጀመሩንና እንደዚሁም ከ21 ዓመት በታች የቼልሲ ቢ ቡድን ማለት ነው ከ21 ዓመት በታች ለሚጫወተው የቼልሲ ቡድን ሊሰለፍና ሊጫወት እንደሚችል እየተዘገበ ይገኛል። የቼልሲ ከ21 ዓመት በታች ቡድን በፕሪሚየር ሊጉ ማለት ነው ከፉልሃም ጋር በሚቀጥሉት 2 ሳምንታት ውስጥ የሚጫወት ይሆናል። ስለዚህ ኮልዊል ለቼልሲ ከመጫወቱ በፊት ለቼልሲ ለ21 ዓመት በታች ወጣት ቡድን ተሰልፎ በዛ ላይ ብቃቱ የሚገመገም ይሆናል። እዛ ጨዋታ ላይ ተሰልፎ እንግዲህ ብቃቱ እንደበፊቱ ከሆነና በቁጡ እንዳገገመ ከተረጋገጠ ወደ ቼልሲ ዋናው ቡድን ተመልሶ ልምምድ በመስራት ጥቂት ሳምንታት ማለትም በ3 ሳምንት ጊዜ ውስጥ ለቼልሲ ለዋናው ቡድን ሊጫወት የሚችልበት እድል እንዳለ እየተገለጸ ይገኛል። የዚህ ልጅ መመለስ እንግዲህ ለቼልሲ ደጋፊዎች መልካም የሚባል ዜና ነው። ምክንያቱም ልጁ በጣም ትልቅ ኳሊቲ ያለው አሁን ላይ እየተፍረከረከ የመጣውን የቼልሲን የተከላካይ ክፍል እንዲያገግምና ጠንካራ የቼልሲ የተከላካይ ክፍል እንዲኖረው ከማድረግ አንጻር የዚህ ልጅ መመለስ እጅግ ጠቃሚ ነውና በቅርብ ጊዜያት እንግዲህ ወደ ቼልሲ ዋናው ቡድን ሊመለስ ተዘጋጅቷል የሚለው ሌላው በቼልሲ ቤት የተሰማው ዜና ነው። ሌላው በርካታ መገናኛ ብዙሃን እየተቀባበሉት ያለው ዜና ቼልሲ የኤሲ ሚላኑን የመሃል ተከላካይ ተጫዋች የሆነውን ፓቭሎቪችን ለማስፈረም እንቅስቃሴ መጀመሩ እየተገለጸ ይገኛል። ይህ እንግዲህ ወጣት ተጫዋች በጣም አስገራሚ ክህሎት ያለው ተከላካይ እንደሆነ ነው በብዙዎች የሚታመነው። በጣም ግዙፍ ነው፣ በጣም ረጅም ነው፣ እንደዚሁም በጣም ጠንካራ የሚባል ተጫዋች ነው። ቦክስ ቱ ቦክስ በመጫወት የሚታወቅ ነው። አሁን ላይ እንግዲህ ኤሲ ሚላን ይህንን ተጫዋች የሚፈልግ ካለ ከ40 እስከ 50 ሚሊዮን ዩሮ መክፈል እንዳለበት እንግዲህ ኤሲ ሚላን አሳውቋል። ቼልሲም እንግዲህ ይህንን ተከላካይ ለማስፈረም 40 ሚሊዮን ፓውንድ ለ40 ሚሊዮን ዩሮ ለኤሲ ሚላን ለማቅረብ መዘጋጀቱን ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ የሰርቢያ ዜግነት ያለው ተከላካይ ነው። በጣም ግዙፍ ነው፣ በጣም ረጅም ነው። እንደዚሁም ቦክስ ቱ ቦክስ ከአንዱ ከሜዳ ክልል እስከ ሌላ ሜዳ ክልል ሂዶ መጫወት የሚችል የማይደክመው ታክሎቹ ደግሞ
ከተሳኩ ለቼልሲ በጣም ሊጠቅም የሚችል ተከላካይ እንደሆነ ነው እንግዲህ እየተገለጸ የሚገኘው። ቼልሲ እንግዲህ ይህንን ተጫዋች ለማስፈረም ዝግጅት ማጠናቀቁና ከ40 እስከ 50 ሚሊዮን ዩሮ የተጠየቀውን ክፍያ ለመክፈል እየተሰናዳ እንደሆነ ነው እየተገለጸ የሚገኘው። ቼልሲ እንግዲህ በክረምቱ የዝውውር መስኮት የተከላካይ ክፍሉን ለማጠናከር ቆርጦ እንደተነሳ ነው እየተገለጸ የሚገኘው። አሁን ላይ እንግዲህ ቼልሲ ለውጤት ማጣቱ ቁጥር 1 ተጠያቂ ሊባል የሚችለው የቼልሲ የተከላካይ ክፍል ነው። በጣም የተፍረከረከና በቀላሉ ለጥቃት የተጋለጠ ነው። ይህንን የተገነዘቡት እንግዲህ የቼልሲ ባለሀብቶች የተከላካይ ክፍሉን ለማጠናከር እንግዲህ ከፍተኛ እንቅስቃሴ መጀመራቸው ታውቋል። በዚህም እንግዲህ ፓቭሎቪችን ወደ ቼልሲ በማምጣት የተከላካይ ክፍሉን ለማጠናከር እቅድ እንዳላቸው ነው የተዘገበው። ወደ ሌላ መረጃ ስናልፍ ቼልሲ ኢንዞ ፈርናንዴዝን የሚፈልግ የትኛውም ክለብ እስከ 100 ሚሊዮን ፓውንድ ማቅረብ እንዳለበት ይፈልጋል ተብሏል። እንግዲህ ኢንዞ ፈርናንዴዝ ከቼልሲ ሊለቅ ይችላል ወይም ደግሞ ቼልሲን መልቀቅ ይፈልጋል የሚሉ በርካታ መረጃዎች አሁን ላይ እየተናፈሱ ይገኛሉ። ቼልሲም እንግዲህ ልጁ በቼልሲ አልቆይም የሚል ከሆነና ወደ ሌላ ክለብ የመሄድ ፍላጎት ካለው ያ ክለብ ኢንዞ ፈርናንዴዝን ለማስፈረም 100 ሚሊዮን ፓውንድ መክፈል ይጠበቅበታል ብሎ የቼልሲ ባለሀብቶች 100 ሚሊዮን ፓውንድ ይፈልጋሉ የሚሉ መረጃዎች እንግዲህ በብዛት እየወጡ ይገኛሉ። ልጁ እንግዲህ ከሪያል ማድሪድ ኦር ከፓሪስ ጀርመን ኦር ከፒኤስጂ ጋር ስሙ መያያዝ ጀምሯል። እንግዲህ ወደ ሪያል ማድሪድ በተለይ ሊያቀና የሚችልበት እድል አለ የሚሉ በርካታ ዘገባዎች እየተናፈሱ ይገኛሉ። ቼልሲም እንግዲህ ይህንን ተጫዋች ለማቆየት ጥረት ያደርጋል። ነገር ግን የማይሳካ ከሆነ 100 ሚሊዮን ፓውንድ ከኢንዞ ፈርናንዴዝ ይፈልጋል የሚሉ መረጃዎች በብዛት እየወጡ ይገኛሉ። ሌላው በቼልሲ ቤት የተሰማው ዜና አሰልጣኝ ሊያም ሮዚነርን በተመለከተ ነው። እንግዲህ ቼልሲ አሰልጣኝ ሊያም ሮዚነርን የማባረር ፍላጎት እንደሌለው የተገለጸ ይገኛል። በሚቀጥለው ዓመትም ቼልሲን ይዞ እንደሚቀጥል ነው እንግዲህ አሁን በቼልሲ ቤት እየወጡ ያሉ መረጃዎች እየጠቆሙ የሚገኙት። እንግዲህ የቼልሲ አሁን ላይ የውጤት ቀውስ ውስጥ መግባቱን ተከትሎ እንግዲህ አሰልጣኙ ሊባረር ይችላል፣ ሌላ አሰልጣኝ ቼልሲ ለማምጣት ዝግጅት እያደረገ ነው የሚሉ መረጃዎች እየወጡ ነበረ። አሁን ግን የቼልሲ ውስጥ ታዋቂ የተባሉ ምንጮች እንግዲህ ይፋ እንዳደረጉት ከሆነ የቼልሲ ባለሀብቶች አሰልጣኝ ሊያም ሮዚነርን የማባረር ፍላጎት እንደሌላቸውና በቀጣይ ዓመትም ቼልሲን ይዞ ማየት እንደሚፈልጉ ተገልጿል። በተለይ የአውሮፓ ሻምፒየንስ ሊግ ቼልሲ በዚህ ዓመት እንግዲህ ቶፕ 4 ሆኖ የማይጨርስ ከሆነ ሊባረር ይችላል የሚል በብዙ የስፖርት ተንታኞች ዘንድ ሐሳቦች ይነሱ ነበረ። ነገር ግን አሁንም ቢሆን የአውሮፓ ሻምፒየንስ ሊግም እንኳን መሳተፍ ባይችል እንኳን ቼልሲ በቀጣይ ዓመት አሰልጣኝ ሊያም ሮዚነር የቼልሲ አሰልጣኝ ሆኖ ይቀጥላል የሚል መረጃዎች እየወጡ ይገኛሉ። ይሄ እንግዲህ የቼልሲ ደጋፊዎችን እና የቼልሲ ባለሀብቶች በምን መልኩ እንግዲህ ያስኪዱታል የሚለው ነገር አጠያቂ ነው። የቼልሲ ደጋፊዎች አሁን ላይ ተቃውሞ ለማድረግ በዝግጅት ላይ ይገኛሉ። በዚህ አሰልጣኝም ደስተኛ አይደሉምና በምን መልኩ እንግዲህ ተግባብተው ሊቀጡ ይችላሉ የሚለው ጉዳይ ወደፊት የሚታይ ይሆናል። አሁን ግን አሰልጣኝ ሊያም ሮዚነር ማረጋገጫ እንደተሰጣቸውና በቀጣዮቹ ዓመታትም ቼልሲን ይዘው እንደሚዘልቁ ነው እየተዘገበ የሚገኘው። ወደ ሌላኛው ዘገባ ስንሸጋገር ሞይሰስ ካይሴዶን እናገኛለን። እንግዲህ ቼልሲ ወሳኝ የመሃል ክፍል ተጫዋች የሆነው ሞይሰስ ካይሴዶ ስለ ቼልሲ ያለው ሁኔታና እንደዚሁም አንዳንድ ጥያቄዎች ቀርበውለት ነበረ። ከዛ መካከል እንግዲህ የተነሳው ነገር ወደ ሌላ ክለብ የመሄድ ፍላጎት አለህ ወይ ወይም ደግሞ ወደ ሪያል ማድሪድ ልትሄድ ትችላለህ የሚል ጥያቄ ቀርቦለት ነበረ። ሞይሰስ ካይሴዶ ምንድነው ያለው? በቼልሲ ቤት ረጅም ዓመት የሚያቆይ ውል አለኝ፣ እንደዚሁም በቼልሲ ቤት ሌጀንድ መሆን ነው የምፈልገው ሲል ሐሳቡን ገልጿል። እንግዲህ ይሄ ብዙ የቼልሲ ደጋፊዎች የረኩበት መልስ ነው። ምንድነው ያለው? እኔ እንደነ ጆን ቴሪ እንደነ ላምፓርድ በቼልሲ ቤት ታሪክ በመስራት የቼልሲ ሌጀንድ መሆን እፈልጋለሁ፣ ወደ የትኛውም ክለብ የማምራት እቅድም ሆነ ፍላጎት የለኝም ሲል ሞይሰስ ካይሴዶ ሐሳቡን ሰጥቷል። በሌላ ዜና ቼልሲ አቾምፖንግን የመሸጥ ፍላጎት እንደሌለው ነው እየተገለጸ የሚገኘው። አቾምፖንግ እንግዲህ ወደ ሌላ ክለብ ሊሄድ ይችላል፣ ቼልሲ ሊሸጠው ይችላል የሚሉ ሐሳቦች እየተነሱ ነበረ። አሁን ላይ እንግዲህ በተሰማው ዜና ቼልሲ አቾምፖንግን የረጅም ጊዜ እቅዱና በቼልሲ ቤትም ዋነኛ ተጫዋች አድርጎ የሚመለከተው ተጫዋች እንደሆነ መረጃዎች እየወጡ ይገኛሉ። በተለይ ወደ ባየር ሙኒክ ሊያቀና የሚችልበት እድል እንዳለ እየተዘገበ ይገኛል። ባየር ሙኒክ የአቾምፖንግ ፈላጊ
ሆኖ መጥቷል እየተባለ ነው። ነገር ግን የቼልሲ ውስጥ አዋቂ ምንጮች አሁን ላይ እንደተናገሩት ከሆነ አቾምፖንግ በቼልሲ ይቆያል፣ ቼልሲ አቾምፖንግን የመልቀቅ ፍላጎት የለውም ሲሉ አስነብበዋል። ቼልሲ እንግዲህ ከሚለቃቸው ተጫዋቾች ዝርዝር ውስጥ አቾምፖንግ የለበትም ነው የተባለው። እንግዲህ ቼልሲ እነ ቶሲንን እነ ባዲያሽሌን በፍጥነት በመሸጥ በሌሎች ተጫዋቾች መተካት ይፈልጋል። ነገር ግን አቾምፖንግን የመልቀቅ ፍላጎት እንደሌለውና በቼልሲ ቤትም ቋሚ ተጫዋች አድርጎ ሊቀጥረውና ከዚህ በኋላ በርካታ የመሰለፍ እድሎች የሚያገኙበት እድል እንደሚመቻችለት ነው ስለ አቾምፖንግ የወጣው መረጃ የሚያመለክተው። በመጨረሻም የቀድሞ የሊቨርፑል ተጫዋች የነበረው ጂሚ ካራገር ስለ ቼልሲ የሰጠውን ሐሳብ እንመልከት። እንግዲህ ጂሚ ካራገር ቼልሲን በመተቸትና ሌሎችም ክለቦች ላይ እንደዚሁ የሰላ ትችት በመሰንዘር ይታወቃል። አሁን ላይ ስለ ቼልሲ አንድ አስገራሚ ሐሳቡን ሰጥቷል ጂሚ ካራገር። ምንድነው ያለው? ቼልሲ ዋንጫዎችን አሁኑኑ ማሸነፍ የሚፈልግ ክለብ ነው። የቼልሲ ደጋፊዎች ዋንጫዎችን አሁኑኑ ማሸነፍ ይፈልጋሉ። ይሄ የጊዜ ጉዳይ፣ የቡድን ምስረታ፣ የወደፊት እቅድ የሚባል ነገር ቼልሲ ቤት አይሰራም ሲል እንግዲህ ሐሳቡን ገልጿል ጂሚ ካራገር። የቼልሲ ደጋፊዎች አሁኑኑ የአውሮፓ ሻምፒየንስ ሊግ ማሸነፍ ይፈልጋሉ። አሁኑኑ የፕሪሚየር ሊግ ዋንጫን ማሸነፍ ይፈልጋሉ። ሌሎች ክለቦች ግን በእቅድና የቡድን ግንባታ በሚል ረጅም ዓመት ይቆያሉ ብሏል። ለምሳሌ አርሰናልና ቶትንሃም 5 ዓመት 6 ዓመት በእቅድ ነው ዋንጫዎችን ማንሳት የሚፈልጉት። ደጋፊውም ወደፊት ነው ዋንጫ ክለብ ያነሳል ብሎ የሚጠብቀው። ቼልሲ ቤት ግን ይሄ የተለመደ አይደለም። የቼልሲ ደጋፊዎች አሁኑኑ ነው ዋንጫን ማንሳት የሚፈልጉት። ወደፊት የቡድን ግንባታ የሚል ነገር አይመቻቸውም ሲል እንግዲህ ሐሳቡን ገልጿል። ይህንን እንግዲህ በተመለከተ ሐሳቡን የሰጠው ቼልሲ እንግዲህ ከአብዛኞቹ ውድድሮች እየተሰናበተ መሆኑን ተከትሎ አሰልጣኝ ሊያም ሮዚነርን ለመተቸት ነው እንግዲህ ሐሳቡን የሰጠው። የቼልሲ ደጋፊዎች ዋንጫዎችን አሁኑኑ ማሸነፍ ይፈልጋሉ፣ ያ ሊሰጣቸው ይገባል ሲል ነው እንግዲህ የቀድሞ የሊቨርፑል ወሳኝ ተከላካይ የነበረው ጂሚ ካራገር ስለ ቼልሲ ሐሳቡን የሰጠው። እንግዲህ እንዳጠቃላይ ቼልሲን በተመለከተ የተሰሙ ወቅታዊ መረጃዎች ዋና ወቅታዊ መረጃዎች እነዚህ ናቸው። እንግዲህ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ